ክህነትንም ጵጵስናንም አርክሶታል። እናንተ እግዚአብሔር ይስጣችሁ ኦሮሞ ነው ብላችሁ ያስቀመጣችሁልኝ አብዮት ካሳዬ በላይነህ የሚባለው እናንተ ደግሞ የሰየማችሁ ስም አብይ አህመድ አሊ የሚባል ነገሩ ግን አብዮት ካሳዬ በላይነህ እሱ ነው እየጨረሰን ያለው። ኦፒዲዮን እያንዳንዱ ሊስት ይጥራልኝና እነግርሃለሁ። ኦፒዲዮ ኦሮሞ የለው ኦሮሞ ኦፒዲዮ ውስጥ እና ያ ነበር። እስኪ ዶክተር ወደ ሌላ እንዳንሄድ እንጂ እስኪ በዚህ ላይ አብዮት ካሳዬ በላይነህ ነው ማን ነው? አብዮት ካሳዬ በላይነህ እስኪ ትንሽ ቢያብራሩልን። ጠቅላይ ሚኒስትር አብይ አህመድን ነው ወይስ ማን ነው? ያ አብይ ጠቅላይ ሚኒስትር አብይ አህመድ ኦሮሞ አይደለም። ይሄን ስርዓት አይወቅስም። አብይ ዘሩ ይላል። በዘር አይደለም ያስበው፣ ኦሮሞ አይደለም። ይሄ ሁሉ የሬሳ ክምርና በቡልዶዘር የሚቀበለውን ሰው አጀንዳ እንዳይሆን እና ስርዓቱ ተጠያቂ እንዳይሆን አብይ እንደግለሰብ ነጥሎ እሱን የጨረሰን ይላል። እሱ እየጨረሰ እኮ ነው ራሱ። ዘረኛ ስትሆኑ ፒኤችዲያቸው አያድናችሁ፣ ወደ ሰውነት አይመልሳችሁ። የሙያ ትምህርት ነው፣ ስብና አይሰራ። ብሬኖች ናችሁ፣ የጠላት ማደሪያ ናችሁ። የአድዋ ቁስለኞች በቀል መበቀያ መሳሪያዎች ናችሁ። እውነተኞች ኦርቶዶክሳውያን፣ ሌሎቹም እምነት ያላችሁ ግን በሰውነት ያላችሁ ሕሊና ያልተለያችሁና ወደ አራዊት ያልተለወጣችሁ ሰዎች ስሙ። የቡድን መንጋ መሆን ፍትህን፣ እውነትን፣ ሰብአዊነትን ከምድር ላይ ያጠፋል። በተለይ ክርስቲያኖች፣ በዚህ ውስጥ የምትኖሩ ሰዎች ክርስቲያንን ማለት አትችሉ። ባህር አዲ በአናቷን ትተከል። ኢትዮጵያ የምትባለው አገር መጥፋትና መውደም ብቻ ነው ያለባት። ኢትዮጵያ የምትባለውን አገር ከጫፍ እስከ ጫፍ ከጫፍ እስከ ጫፍ ነበር፣ ከጫፍ እስከ ጫፍ አዲስ አበባ ልክ እንደ አፍጋኒስታን እንደ ኢራቅ እንደ መቃዲሾ ፍንዳታን በፍንዳታ ማድረግ ነው ያለብን። እኛንም እናግዛለን፣ በገንዘባችን እኛ እናግዛለን። ያሉ ፋብሪካዎች ያሉ የነዳጅ ቦታዎች ያሉን ሆቴሎችን ሁላ ለማውደም እኛ እናግዛለን። ያለው የመብራት ኃይል ለማውደም እኛ ገንዘባችን አውጥተን እንሰራበታለን። እኔ ግልጽ ነበር። ይሄን ካላረግ ይሄን ካልሰራህ ትግራዋይ ነኝ የትግራይ ደጋፊ ነኝ ገደልን እንግባ። አዲስ አበባ እንዴት መንደድና መቃጠል እንዳለባት፣ ባህር ዳር እንዴት መንደድና መቃጠል እንዳለባት፣ ጎንደር እንዴት መውደምና መቃጠል እንዳለባት፣ ባህር ዳርና ጎንደርም እንዲጠፋ መስራት አለበት። ይሄን አእምሮ የፈጠረው ይሄ ልጅ አውሬ አይደለም። በስነ ፍጥረቱ እንደኛ ነው፣ ወንድማችን ነው። ግን አዲስ አበባ ህዝብ እንዲያልቅ እንዲፈነዳ፣ የጎንደር ህዝብ እንዲያልቅ እንዲፈነዳ፣ የባህር ዳር ህዝብ እንዲያልቅ እንዲፈነዳ፣ ኢትዮጵያ ትበታተን በገንዘብም በምንችለው ሁሉ እንረዳለን ብሎ ደሙ እየፈላ ይናገራል። ይሄን ልጅ የሰራው ማን ነው? ይሄን ልጅ ህሊናውን ወስዶ የራሱን ሀገር ኢትዮጵያ እንድትጠፋ እንድትወድም ያሰኘው ማን ነው? የኢትዮጵያን የነጻነት ምልክት አፍሪካኖች ሁሉ የሚያውለበልቡበትን ይሄን ባንዲራ ጠልቶ ህዋት ያሸከመውን የቻይና ከለር እንደ አምልኮ ምልክት ይዞ ሀገር ለማጥፋት የሚፎክረው ምን ሆኖ ነው? ማን አደረበት? አሁን ይሄ ህፃን ስለሆነ እሱ የህዋት ማደሪያ ነው። ህዋት ደግሞ የአድዋ ቁስለኞች ማደሪያ ነው። የማህደር ማህደር ነው ይሄ ልጅ ማለት ነው። ፍሪ ጀዋር መሐመድ፣ ፍሪ በቀለ ገርባ፣ ፍሪ ሐምዛ መሐመድ፣ ፍሪ ሐምዛ ቦረና፣ ጀዋር መሐመድ፣ ፍሪ በቀለ ገርባ፣ ፍሪ ሐምዛ ቦረና ገለቶማ። ለዚህ ነው ከባንዳ ከካሃዲ ከሆዳም ከጎጠኛ ከዘረኛ ታጋይ መራቅ ያለብን። በዚህ አጋጣሚ ለአማራ ፋኖ የምለው ነገር አለኝ። ሰራዊቱ መሪዎቻችሁ መርምሩ። ሰዎች ናቸው? ህሊና አላቸው? ለስልጣናቸው ነው ወይስ ለእውነት ነው የሚዋጉት? በደማችሁ ሊረማመዱ ነው ወይስ እውነትም የህልውና አደጋውን ለማስወገድ ነው? ይህን ጥያቄ ጠይቁ።
ተደራደርን አንድ ሆነ ስንሉ በማ ጉዳይ ነው የሚደራደሩት? አንድነት ምን ይልና ተሽሎክልኮ እንደገና ተልፈስፍሶ ከጣት ጋር ከጀርባ ደግሞ አንድነቱን ይፈርሳል። መርምሩት። የባንዳው ብዛት ላሊበላን እያስቆፈረ ቅርስም ይሸጣል የሚል ዜና እየወጣ ነው። ከጳጳስ እስከ ቄስ። የላስታ ፋኖ ምንድን ነው የሚሰራው? ቪዲዮ ነው። ዶክተር አብይ ማልጀረኒ አድዋን ለማን ትተን ነው ጀረኒ ምን ማለት ነው? ወዳት ዶክተር ለማ መገርሳ ኢትዮጵያዊነት ሱስ ነው ረን ሱሚ ደግሞ ሱስ ኢትዮጵያው ማን ኦሮሞዳፍ ዘረኞች የሚናገሩት ነገር አንዳንዴ ያስቃል፣ ግን ስቀን አንቀርም ይገሉናል። እና ለማ ኢትዮጵያ ሱስ ነች አለ ይላል። ይሄ ደግሞ በትልቅ ጉባኤ ላይ ነው። ሱስ ነች ወይ ሱሚ? ሱሚ ማለት መርዝ ነው። ኢትዮጵያ መርዝ ናት ወይ ሱስ? መርዝ ናት ይላል መልሶና እነዚህ ሰዎች ሀገራቸውን እንደዚህ እንዲጸየፉና እንዲጠሉ የሌላ ሀገር በምናብ ፈጥረው ለመፍጠር ነበሩ ለማጥፋት የሚነሱ። ኦሮሚያ የሚባል ትልቅ ሀገር ነበረ፣ ኢትዮጵያ ቀኝ አደረገች አሉ። እሺ ተብሎ 50 ዓመት ሳያስወሩና ትንሽ ቆይተው እንዳው ምድሩ የኩሽ ነው ሴሞች መጥቶኝ ናቸው ብለው ልክ የጀርመንን የአርያና የአይሁድ ትርክት ፓራላል ሰርተው ጀርመንነስ የሚለውን ኦሮሞነስ ብለው ከኦርቶዶክሳዊነትና ከእስልምና ይበልጣል ብለው የጄኖሳይድ ፖሊሲውን በአደባባይ ገለጡ። ፋኖነት ዶላር አይደለም። ፋኖነት ጎጥ አይደለም። ፋኖነት ከሌላ ጋር መደራደር አይደለም። ፋኖነት ከአፍሪካ ዩኒየን እና ከዩኤስአይዲ ጋር ማውራት አይደለም። ኖ ፋኖነት እንደ ዳዊት ክፉ ንጉስን ሳይገቡለት ወንጀልም ሳይሰሩ መዋጋት ነው።